የሰላም ጥሪ የተቀበሉ የፋኖ ታጣቂዎች የአሜሪካ ዜጎች ወደ አገሬ እንዳይገቡ ስትል ቡርኪና ፋሶ አዘዘች። በባህር በር ጉዳይ ሁሉም በጋራ ሊቆም ይገባል። ዶክተር ጌዲዮን ጢሞቴዎስ አሜሪካን የማግለል ጥያቄ ቀረበ። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያለን። ቪዲዮን ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሰላም ጥሪ የተቀበሉ የፋኖ ታጣቂዎች በማዕከላዊ ጎንደር ዞን በታች አርማጮ ወረዳ በጅንግር ቀጠና ታጥቀው በጫካ ሲንቀሳቀሱ የነበሩ የነ በየነ አለማው ቡድን የሻለቃ እናም የሻምበል አመራር አባል የነበሩ አማረ አፈራ ዘዋል እናም ደረጀ ቀለምወር ቢተው እስከነ ሙሉ ትጥቃቸው የመንግስት የሰላም ጥሪ ተቀብለው ገብተዋል። የሰላም አማራጭን ተቀበሉ ታጣቂዎች በሳሳተ መንገድ ጫካ በመግባት በህዝባችን ላይ የሰላም እጦት እንዲከሰት ምክንያት ሆነናልም ብለዋል። የበደሉት ህዝብ ለመካስ እናም ለማገልገል የሰላም አማራጭ መቀበላቸውም ገልጸዋል መባሉ ነው የተሰማው። የአሜሪካ ዜጎች ወደ አገሬ እንዳይገቡ ቡርኪና ፋሶና ማሊ እና ቡርኪና ፋሶ የአሜሪካ ዜጎች ላይ የጉዞ ገደብ ጣሉ። ይህ ውሳኔ የተላለፈው አሜሪካ ከፈረንጆች ጥር 1 ቀን 2026 ጀምሮ የሁለቱ የምዕራባውያን አፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ የቪዛ እገዳ ለመጣል ላስተላለፋቸው ውሳኔ እንደ ተመጣጣኝ ምላሽ መሆኑን ገልጸዋል። መንግስታቱ ባወጡት ይፋዊ መግለጫ እርምጃው በዓለም አቀፍ ግንኙነት ውስጥ ያለውን የእርስ በርስ መከባበርና የእኩልነት መርህ መሰረት ያደረገ መሆኑን አረጋግጠዋል። የቡርኪና ፋሶ የውጭ ጉዳይ ሚኒስትር በሰጡት መግለጫ ውሳኔው በሀገራት ሉዓላዊነት እና በመንግስታት እኩልነት ላይ የተመሰረተ መሆኑን ጠቁሞ ሀገራቸው በጋራ ጥቅምና በመከባበር ላይ የተመሰረተ ትብብር ሁሌም ዝግጁ መሆኗን ገልጸዋል። በባህር በር ጉዳይ ሁሉም በጋራ ሊቆም ይገባል። ዶክተር ጌዲዮን ጢሞቴዎስ በባህር በር ጉዳይ ሁሉም በጋራ ሊቆም ይገባል አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። ሚኒስትሩም ይህን ያሉት በትናንትናው ዕለት የህዝብ ተወካዮች ምክር ቤት 6ኛ መደበኛ ስብሰባ ከምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡበት ምላሽ ማብራሪያ ላይ ነው። የኢትዮጵያ ወቅታዊ ዲፕሎማሲያዊ ክንውኖች በተመለከተ ማብራሪያ የሰጡት ዶክተር ጌዲዮን ኢትዮጵያ በቀጠናው ከሚገኙ አብዛኛው ሀገራት ጋር ያላት ግንኙነት መልካም የሚባል መሆኑን አንስተዋል። ቀጠናው ሀያላን ሀገራት ብሔራዊ ጥቅማቸውን ለማስጠበቅ የሚሻኮቱበት ነው ያሉት ሚኒስትሩ የኢትዮጵያ ብሔራዊ ጥቅሟን በማስጠበቅ መልኩ ዲፕሎማሲያዊ ስራዎችን በማከናወን ላይ ትገኛለችም ብለዋል። አሜሪካን የማግለል ጥያቄ ቀረበ። በተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሪስ በልዩ ሪፖርተርነት የተሾሙት ፍራንሲስክ አልባኒ 192 የድርጅቱ አባል ሀገራት አሜሪካን እንዲያገሉ በይፋ መጠየቃቸው ኒው እስራኤል ዘገበ። ለወትሮ እስራኤልን አጥብቆ በመተቸት የሚታወቁት አልባኒ አሁን ላይ ትኩረታቸው አሜሪካ ላይ በማዞር አባል ሀገራት በአሜሪካ የዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ በድፍረት በይፋ ጠይቀዋል። ይሁን እንጂ በእስራኤልና አሜሪካ በኩል ኃላፊዋ ለድርጅቱ ታማኝ አይደሉም፣ እንዲሁም ባለስልጣናቸውን ለፖለቲካ ዓላማ ይጠቀሙ ነው ሲሉ ትችት ሰንዝረዋል። ህወሓት ዓለም አቀፍ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ የሚያስተዋጉሉ ባለስልጣናት ላይ ማዕቀብ እንዲጥል ዛሬ ባወጣው መግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላም የጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰባሰብ ጭምር ጠይቋል። መንግስት የሚያስተዋጉሉ አስቸኳይ የምግብ መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበት ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራ የምርመራው ውጤት በ60 ቀናት ውስጥ ለህዝብ እንዲገልጽ ለዓለም አቀፍ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲያሳውቅም ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎች መወንጀል እንዲያቆም ያዘውን በግለሰቦች የተሰበሰበው ገንዘብ እንዲለቅ ዓለም አቀፍ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። የሩሲያው አለቃ ቭላዲሚር ፑቲን ከአደገኛ የድሮን ጥቃት ማምለጣቸው ተዘገበ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለመግደል የተላኩ ድሮኖችን ኢላማቸው ሳይመቱ ቀርተዋል መባሉ ተሰምቷል። ፑቲንም ከግድያው አምልጧል ተብሏል። የአገሪቱ ዜና ምንጮች ፑቲን ለመግደል ከተለያዩ አቅጣጫ የተላኩ ድሮኖች ፕሬዝዳንቱን ባያገኙም አላማቸው ግን ከተቻለ የበርካታ ንጹሃን ህይወት መቅጠፍ ነበር በማለት ጠቁመዋል። ድሮኖቹ የተተኮሱት የፑቲን መኖሪያ ቤት ላይ ቢሆንም በሩሲያ የጸረ ድሮኖች ቴክኖሎጂ መክሸፍ ችለዋል ነው የተባለው። ሰው አልባ ድሮኖች በቁጥር 91 እንደሆኑ የሩሲያ መከላከያ ሚኒስቴር የገለጸ ሲሆን የጥቃት የፈጸመው የፕሬዝዳንት ትራምፕ እና ዘለንስኪ ውይይት በፍሎሪዳ ሊደረግ 2 ሰዓታት ሲቀሩት ነው ተብሏል። የሩሲያ መከላከያ ሚኒስትርም የዩክሬን ፕሬዝዳንት ዘለንስኪ ሰላም ላስፍን ብለው ውይይት እያደረጉ ባሉበት በዚህ ወቅት ይህ ጥቃት ከሀገራቸው እንደተፈጸመ ካላወቁ ወይ እየዋሹ ነው አሊያም ዩክሬን ማዛ ቆመዋል ብለዋል። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች ለዛሬ ይዘንላችሁ የመጣነው መረጃ እነዚህን ይመስላሉ። ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እያልን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።